ዓለማችን ላይ እጅግ አደገኛዋ ሴት የሰሜን ኮሪያው መሪ የኪም ጆንግ ኡን እህት በዘጠናዎቹ አጋማሽ በፈረንሳይ ፓሪስ የሚገኝ ዲዝኒላንድ በሕፃናት ተሞልቷል። ከስዊዘርላንድ የመጡም ሁለት ሕፃናትም እዚያ ይገኛሉ። መጀመሪያ ላይ ተራ ዲፕሎማት ልጆች ይመስላሉ። ነገር ግን እነዚህ ሕፃናት ተራ አይደሉም። የሰሜን ኮሪያ ንጉሣዊ ቤተሰብ አባላት ናቸው። ልጁም ሲያድግ የራሱ ግዛት ይኖረዋል። ልጅቷም ስታድግ ደግሞ በዓለም ላይ ካሉ እጅግ አደገኛዋ ሴቶች አንዷ ትሆናለች። በጥቅምት 2024 በሰሜን ኮሪያ መዲና ፒዮንግያንግ አንድ ሰው አልባ ድሮን ወደቀ። ሰሜን ኮሪያም ደቡብ ኮሪያ ወታደራዊ ትንኮሳ ካደረገች የኒውክሌር ጥቃት እንሰነዝራለን ስትል አስጠነቀቀች። የሚገርመውም ግን ይህ ማስጠንቀቂያ የመጣው ከመሪ ኪም ጆንግ ኡን ሳይሆን ከእህቱ ኪም ዮንግ ጆንግ ነበር። ዓለም ይህችን ሴት ለመጀመሪያ ጊዜ በ2018 በደቡብ ኮሪያ በተደረገው የክረምት ኦሎምፒክ ላይ አይቷታል። በወቅቱም በጣም ዲፕሎማሲያዊ፣ ፈገግታ የሚቀናትና የሰላም መንገድ የጀመረች ትመስል ነበር። ነገር ግን ይህ ባህሪዋ አንዷ ጎኗ ብቻ ነበር። ኪም ዮንግ ጆንግም የተወለደው በ1987 ወይም በ1989 አካባቢ እንደሆነ ይታመናል። በ2011 አባቱ ሲሞት እና ወንድሙ ስልጣን ሲይዝ እሷ ጥላ ስር ሆኖ ትረዳው ነበር። መጀመሪያ ላይ እንደ ተራ ረዳት የሲጋራ አመድ ማስቀመጫ ስትይዝ እና ማስታወሻ ስትይዝ ትታይ ነበር። ነገር ግን ቀስ በቀስ የወንድሟ ዋና አማካሪና ምስጢረኛ መሆኗ ታወቀ። ሁለቱ ወንድማማቾችም በዘጠናዎቹ አጋማሽ በስዊዘርላንድ በርሊን ከተማ በሐሰት ስም በትምህርት ቤት ይማሩ ነበር። እዚያም እያሉ እንደ ማንኛውም ተራ ልጆች እግር ኳስ ይጫወታሉ። ዲዝኒላንድንም ይጎበኙና አውሮፓን ይዘዋወሩ ነበር። ይህም በስደት ያሳለፉት ጊዜ በመካከላቸው ጥልቅ እምነት እንዲኖር አድርጓል። 평범한 집에서 살았고 평범한 가족처럼 행동했다. 나는 그들의 어머니처럼 행동했다. Ho Young-suk told the Post she traveled from North Korea to take care of Kim, his older brother, and younger sister when they attended this boarding school in Switzerland. ወደ ሀገሯም ከተመለሰች በኋላ የኮምፒውተር ሳይንስ ተምራለች። በ2014ም ወንድሟ በህመም ምክንያት ከስራ ሲቀር እሷ ሀገሪቷን ትመራ ነበር። በኋላም የፕሮፓጋንዳ መምሪያ ምክትል ዳይሬክተር ሆና ተሹማለች። በሰሜን ኮሪያም የሚመጡ ምስሎች፣ ንግግሮች እና ዜናዎችን ሁሉ የምትቆጣጠረው እሷ ነች። በ2018ም የሰሜን ኮሪያ ምስል ለመቀየር ትልቅ ስራ ሰርታለች። ወንድሟም ከደቡብ ኮሪያ መሪና ከዶናልድ ትራምፕ ጋር እንዲገናኝ ሁኔታዎችን አመቻችታለች። በታሪካዊ የሲንጋፖር ጉባኤ ላይ ከወንድሟ ጎን ቆማ ትታይ ነበር። ነገር ግን ከ2020 በኋላም ባህሪዋ ተለዋወጠ። በሁለቱም ሀገራት መካከል የነበረውን የዲፕሎማሲ ቢሮ እንዲፈነዳም ትዕዛዝ ሰጣች። ንግግሯም በስድብና በማስፈራራት የተሞላ ሆነ። ደቡብ ኮሪያና ዩክሬንንም በአሜሪካ የሚሰደዱ ክፉ ውሾች ስትል ጠርታቸዋለች። There is very limited immediately available evidence, but from what we know, she fulfills the role of communicating with South Korea and with the United States. She was also tasked with propaganda functions in the party apparatus. ተንታኞችም እንደሚሉት ወንድሟ ጥሩ ፖሊስ ሲሆን እሷ ደግሞ ይበልጥ መጥፎ ፖሊስ ሆና ትሰራለች።
በሰሜን ኮሪያ ውስጥም ስልጣን ያላቸው ባለስልጣናት ስላበሳጩን በሚል ተልካሻ ምክንያት ብቻ እንዲገደሉ ትዕዛዝ እንደሰጠችም ይናገራል። 남조선의 인간 쓰레기, 남조선 고니가 놈들을 그에게 쓰레기통에 버려야 한다. 이 방역 전쟁의 나날 과열 속에 심히 앓으시면서도 자신이 끝까지 책임져야 하는 인민들 생각으로 한순간 የኪም ጆንግ ኡንም ጤንነት አሳሳቢ በመሆኑ እሱ ቢሞት ተተኪው ማን ይሆናል የሚለው ጥያቄ ይነሳል። 우리 공화국에 비루스가 유입될 수 있는 위험한 짓거리를 계속 행하는 경우 우리는 비루스는 물론 ልጁም ገና ትንሽ በመሆኑ የኪም ዮ ጆንግ አገሪቷን ለመምራት ብቃትና ስልጣን ያላት ብቸኛዋ ሴት ተደርጋ ትታያለች። በመጨረሻም ኪም ዮ ጆንግ የወንድሟ ጥላ መሆን አብቅቶ አሁን የራሷን የኒውክሌር ቁልፍ እንደመጫን ያለ ትልቅ ስልጣን ይዛለች። የዓለምን ምስል የመቀየርና የማታለል ችሎታዋ ደግሞ ይበልጥ አደገኛ ያደርጋታል። ስለ ኪም ዮ ጆንግ ወይም ስለ ሰሜን ኮሪያ ፖለቲካዊ ሁኔታ ሌላ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ የምሰራላችሁ ይሆናል። ሰብስክራይብ ማድረጋችሁን እንዳትረሱ።